ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ጽዮን ነኝ። እንዴት ናችሁ? ያኛውን ቻናሌ ተዘጋብኝ በምን ምክንያት እንደሆነ አላውቅም፣ ግን ሪፖርት ተደርጎ ነው አሉ። ማለት እኔ ስለ መምህር ተስፋዬ ነበረ ስያወራ የነበረው። የሆነ ሰዓት ላይ ቢኒያም መምህር ተስፋዬን በጣም ሲቃወመው ነበረ፣ ያልሆነ ነገር እያወራና በሱ ዙሪያ ነበር ያወራሁት። ሪፖርት ተደርጎ ነው ያሉኝ። ምንም ማድረግ አልቻልም፣ ተዘጋብኝ። በቃ ይዘጋ ችግር የለውም ብዬ አዲስ ከፍቻለሁኝ። እና እንዴት ናችሁ? እንኳን ደስ አላችሁ። በዛ አጋጣሚ መጽሐፉ ታተመ። ደግሞ ስለ መጽሐፉ የተናገርኩት ነገር ነበር መልእክት። ምክንያቱም መምህር ተስፋዬ መጽሐፉን ሲያሳትመው 3 ዓመት ሙሉ ደክሞበታል እና ቅድሚያ እኛ ነበርን መጽሐፉን ለመውሰድ ቅድሚያ ያሳተም ነው ማለት የብር የከፈል ነው እና ቅድሚያ ብር ከፍለን ታትሞ ያንን መጽሐፍ ስንወስደው ግን እሱ ምንድን ነው የሚያገኘው ጥቅም? 3 ዓመት ብሎ ቁጭ ብሎ ለፍቶ ደክሞ እኛ ተማሪዎቹ ደግሞ እንደ አዲስ መጽሐፉን መግዛት አለብን በሚል ሀሳብ ሰርቼ ነበረ። ልክ እሱ እንደተለቀቀ ነው እንትን የተዘጋብኝ አካውንት የተዘጋብኝ ማለት ነው። ዙሮ ያው በዛም ወጣ በዚህም ወረደ ስላችሁ እኛ 500 ብር አይከብድም ለኛ ማለት ነው። ውጭ ለምንኖረው ሰዎች 500 ብር ስለማይከብድ ድጋሚ መግዛት እንችላለን በሚል ሀሳብ ነበረ። ግን ያው እንደገና አንድ አዲስም የገዛ ይኖራል፣ ደረሰኙንም እየወሰደ የሚወስድ ይኖራል። ግን ያለ ማስተዋል ነው እንጂ ሁሉም እንደዛ በአዲስ መልክ ቢገዛ እርግጠኛ ነኝ ሁሉም ደስተኛ ነው የሚሆነው። ግን እንትን ማለት የሆነ ሀሳቡ አይመጣልንም ተሎ እና ያንን ሀሳቤ ሳይታይልኝ አካውንት የተዘጋ ማለት ነው። ግን እኔ በጣም ደስ ያለኝ ምንድነው መሰላችሁ? መምህር ላይቭ ላይ ገብቶ መጽሐፉን በሚሸጥበት ሰዓት አንድ ልጅ መጥቶ ነበር አይደለ? ኦንላይን ላይ እንደው ሚስት እየተፈለገለት የነበረው። እኔ በቃ የእግዚአብሔርን ስራ በጣም ነው ያደነኩት። እግዚአብሔርን በቃ እኛ እኮ ድንቅ አምላክ ነው ያለን፣ የሚገርም አምላክ ነው ያለን። በቃ በንጹህ ልቦናችን ተጠበቅ ነው። እግዚአብሔር አይዘገይም። በቃ መልስ አለው፣ ለጥያቄያችን ሁሉ መልስ አለው። አሁን ያለች መጣ መምህርን አገኘዋለሁ እንደዚህ ህይወቴ ይቃናልኛል ብሎ አይደለም የመጣው አይደል? መጽሐፉን ሊወስድ ነው የመጣው። ሲመጣ ግን መምህርን ማግኘቱ እንደገና ደግሞ መምህር ማውራቱ ራሱ ማለት እንዴት ነህ፣ የት ነህ፣ ምን ላይ ነህ ምናምን ብሎ መጠየቁ ራሱ ከዛስ እንደገና እዚሁ ሚስት ይገኝልሃል ብሎ እዚሁ ስራ ምናምን ብሎ አይገርምም? ግን የሰው ነገር በቃ እግዚአብሔር ሁሉን ነገር እኮ እግዚአብሔር በጊዜ ያደርጋል። እኔ እንዴት ደስ እንዳለኝ እግዚአብሔርም በጣም ነው ደስ ያለኝ። ወንድማችንም እንኳን ደስ አለ። እህታችን ደግሞ እማምላክ እንደው በቃ እሷም የነገርኩት ነገር ነበረ ብላለች። በጸሎት ለእግዚአብሔር የነገርኩት ነገር ነበር ብላለች። አሳክቶልሻል። ሰርጋችሁን ለማየት ያብቃን እላለሁኝ። በጣም እድለኛ ነሽ፣ አንቺም እድለኛ ነሽ፣ ልጁም በጣም እድለኛ ነው። በቃ ምን አይነት እድለኛ ናችሁ ነው ያልኩት እግዚአብሔርን። የዛን ሰዓት ልጁ ቢሮ መንጣቱ፣ ቢሮ ሲመጣ መምህር መኖሩ አይደለም እኮ ቢዚ ነኝ ሰው እያስተናገርኩ ነው ብሎ እንኳ የራሱን ነገር እንትን ሳያስቀድም የራሱን ነገር ወደኋላ አድርጎ ልጁን ማውራቱ መጠየቁ የሆነ የመንፈስ ቅዱስ አይደለ ይሄ ታዲያ? በቃ መምህር ተስፋዬ እኮ እድለኛ እኮ ነው። እግዚአብሔር እኮ ነው የሚልካቸው በቃ ልጆቹን ወደ እሱ የሚልካቸው ነገር። እኔ በጣም ነው በቃ ታምር ነው የሆነብኝ። እግዚአብሔር እንደዚህም ብሎ እንደቀላል ነገር እኔ አላየሁትም። ምክንያቱም ልጁ ከቤቱ መንጣቱ፣ ከዛ ቢሮ ከመጣ በኋላ መምህር እንደዚህ አይነት ጥያቄ ማቅረቡ፣ ከዛ ሚስት፣ ከዛ ስራ፣ ከዛ ተብሎ በቃ ኧረ መምህር እግዚአብሔር በቃ ያብዛህ፣ ምችት ይበልህ። በጣም ነው የምንወድህ፣ ብዛልን፣ እንዳንተ አይነቱን ያብዛልን እግዚአብሔር እውነት ለድሆች የምትደርስ ለተቸገሩት ለተጨነቁት የምትደርስ የምር በቃ የተቸገረ ሰው ደስ ብሎት ሲሄድ አሁን ልጁ ምን ይላል? አሁን በቃ እንጃ ደስታ በደስታ ነው የሚሆነው። እኔ እንደዛ የተደሰትኩ እሱማ ከዛም በኋላ ከካሜራ ጀርባ እኛ ላየ ነው ምን አይነት ስሜት እንደሚሰማው እና እግዚአብሔር ይስጥ መምህርዬ፣ አንተን የሰጠን አንተን ያወቅንበት ቀን። እኔ እውነት በቃ መምህርን ስለ መምህር እኔ አውርቼ አልጠግብም። እና መምህር ተስፋዬ እግዚአብሔር አምላክ እንዲሁ ያብዛህ። በቃ ብዙ ያርግህ። ሌላ ምንም ማለት ብዙ ያርግህ። አንቺ እህታችንም ታድለሻል። በጣም ደውለሽ እንትን ማለት ለአንቺ የተደረገልሽ። ምክንያቱም በዚህ ዘመን ማለት ነው አንዳንድ ሰዎች ውበት ያሉ ገንዘብ ያሉ ምናምን
በዚህ ዘመን የሚታየው እምነት ነው። በቃ በእምነቱ ጠንካራ ነው ወይ? የት ያደርሰኛል? በእምነቱ እንጹም፣ እንጸልይ፣ እንስገድ፣ በገዳማት እንሂድ ይለኛል ወይ? በቃ ዓለም በቅቶታል ወይ ብላችሁ መርጣችሁ እንጂ ገንዘብ አለው መልክ አለው ምናምን የለም። በቃ ምንም የለም። ውበት አሁን ሰውኛ ውበት ስናይ ማለት ነው ቆንጆውም አስቀያሚውም አንድ ሳጥን ነው የሚገቡት። ከዛ ጉንዳን ነው የሚበላን አይደል እንዴ? ቆንጆቹም አስቀያሚዎቹም። ስለዚህ አንድ ነን። አስተሳሰባችን ነው መታየት ያለበት። የሰው ልጅ አስተሳሰቡ፣ እምነቱ፣ በቃ እምነቱ ነው መታየት። በዚህ ዘመን እምነቱ ነው መታየት ያለበት። ለምን ጎዳና ተዳዳሪ ለምን በቃ ውጭ ላይ አይኖርም? እምነቱ ነው መታየት ያለበት። እና በጣም እድለኛ ነሽ እህቴ። እግዚአብሔር ከእናንተ ጋር ይሁን። እኔ በጣም ነው ደስ ያለኝ። አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ብዙ ነገር መስራት እፈልጋለሁ በመምህር ተስፋዬ ትምህርት። እኔ ከ2012 ጀምሬ ነው መምህርን መከታተል የጀመርኩት። በጣም ረጅም ጊዜ ሆኖኛል እና በጣም ትምህርቱ በደንብ ነው የገባኝ እና ብዙ በጣም ብዙ ሰዎችን በተለይ በገጠር ሰዎችን ማንቃት እፈልጋለሁ እና ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ቆይታ